ሰላም ሰላም እንዴት አላችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም ያለምንም ኢንቨስትመንት ገንዘብ የምታገኙበትን አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን ሚፓስ የተባለ አፕሊኬሽን ነው። በዚህ አፕሊኬሽን ገና ስትመዘገቡ ቬሪፋይ ስታደርጉ አንድ ኤምኢሲ ይሰጣችኋል። ይህ ደግሞ ከ6 እስከ 7 ዶላር የሚደርስ ነው። ሌሎችን ኢንቫይት አድርጋችሁ በእናንተ ሊንክ ሲመዘገቡ ደግሞ በእናንተ ኢንቫይት ኮድ ሲመዘገቡ ደግሞ 0.1 ኤምኢሲ ይሰጣችኋል። ስለዚህ ይህን አፕሊኬሽን ሁላችን ብንሰራ መልካም። ሁላችንም ወደዛ አፕሊኬሽን እንገባለን። ይህን አፕሊኬሽን ከፕሌይ ስቶር ወይም ከአፕ ስቶር ካወረዳችሁት በኋላ ወይም ደግሞ ሌሎች እናንተን ኢንቫይት አድርገዋችሁ ሊንኩን ነክታችሁ ስትከፍቱት ይህን ይመስላል። ቀጥታ ወደ ፕሌይ ስቶር ይወስዳችኋል። ከፕሌይ ስቶር ላይ ታወርዱታላችሁ ማለት ነው። ከፕሌይ ስቶር ላይ ካወረዳችሁት በኋላ ይህን አፕሊኬሽን ስትከፍቱት ይሄ ይመጣላችኋል። ይህ ከመጣላችሁ በኋላ ቀጥታ ወደዚህ ይወስዳችኋል። እዚጋ ጌት ስታርትድ የሚለውን እንጫናለን። ጌት ስታርትድ ካልነው በኋላ እዚጋ አዲስ ስለሆን እኛ ኢሜል አናስገባም። የምናደርገው ሳይን አፕ የሚለውን ነው የምንነካው። ሳይን አፕ የሚለውን እንነካለን። ከዛ ኢሜል ማስገባት ወይም ፎን ነምበር ወይም ጉግል አካውንት መንካት ትችላላችሁ። ለምሳሌ እኔ ኢሜል የሚለውን ብነካ ከዛ እዚህ ቦታ ላይ ኢሜልን የምጽፍበት ቦታ ያመጣልኛል። እዛ ላይ ኢሜልን እጽፋለሁ። ከዛ ኮድ እንዳገኝ ኮድ የሚለውን እነካዋለሁ ማለት ነው። ወደ ኢሜሌ ኮድ ይልክልኛል። ይህን ስነካው እዚጋ ሰው መሆናችሁን ለማረጋገጥ ይወስዳችኋል። እችን ድራግ ታደርጉና ትወስዳታላችሁ። ከዛ ኮድ ወደ ኢሜላችሁ ይላክላችኋል። ወደ ኢሜላችሁ ኮድ ከተላከላችሁ በኋላ ትሞሉታላችሁ እሱን ኮድ። ከዛ ከታች ፓስዋርድ ታስገባላችሁ። ጠንካራ የሆነ ፓስዋርድ ታስገባላችሁ። ከዛ በመቀጠል ግን ዋናው ነገር ኢንቫይቴሽን ኮድ የምትላለች ከታች ኢንቫይቴሽን ኮድ የምትለዋ ላይ የግድ ኢንቫይቴሽን ኮድ መሙላት አለባችሁ። እዚች ኢንቫይቴሽን ኮድ ላይ ስትሞሉ እዚጋ ጽፍላችኋለሁ። ይህ የሚታያችሁን እሱን ሙሉ። ምክንያቱም አንድ ኤምኢሲ የምታገኙበት እሱ ስለሆነ ማለት ነው። ስለዚህ ይችን በደንብ ሙላት። እሱን ከነካችሁ በኋላ ቀጥታ ወደዚህ ወስዳችኋል። ዘን የስ በሉት። ከዛ ሆም ፔጅ ወደሚለው ተመለሱ ማለት ነው። ከዛ ወደ እሱ ከተመለስን በኋላ ሁለት ነገር እዚጋ ይጠይቀናል። ዋሌት አላችሁ ወይም የላችሁም ነው የሚለው። ዋሌት የለንም እንለዋለን። ከዛ በኋላ ዋሌት የለንም ስንለው ፓስዋርድ እንድናስገባ ይጠይቀናል። እዚጋ ጠንካራ የሆነ ፓስዋርድ የምታውቁትን ማትረሱትን አስገቡ። ቁጥር ሊሆን ይችላል 6 ፓስዋርድ። ከዛ በኋላ እሱን ካስገባችሁ በኋላ ወደዚህ ይወስዳችኋል ማለት ነው። ከታች አይ አንደርስታንድ በሉ። እዚህ ጋ ዋሌታችሁን ስትሞሉ መጠንቀቅ ያለባችሁ ነገሮች አሉ። እነዚህ የምታዩቸው ከ1 እስከ 12 ያሉ ቁጥሮች መልሶ ይጠይቃችኋል። ይህን ነገር ኮፒ ማድረግ አለባችሁ ማለት ነው። ኮፒ ታደርጉትና ከሌላ ቦታ እያመጣችሁ ትሞላላችሁ። ያ ማለት አንደኛ ላይ ያለው ማን ነው፣ ሁለተኛ ላይ ያለው ማን ነው፣ ሶስተኛ ላይ ያለው ማን ነው፣ እስከ 12 ያሉትን ይጠይቃችኋል። እነሱን በትክክል ካለሞላችሁ አያሳልፋችሁም። ከዛም በኋላ እሱን ከሞላችሁ በኋላ መጨረሻ ላይ ምን ታደርጉታላችሁ? ኮንፊርም ትሉታላችሁ። ዘን ዝጋ ዋሌት ኔማችሁን ትጽፋላችሁ። ከዛ ስታርት ዩዚንግ ሚፓስ የሚለውን ትነካላችሁ ማለት ነው። ዝጋ አይ አንደርስታንድ በሉት። ከዛ ክሌም ነው የምትለዋል አንድ ኤምኢሲ ክሌም ማድረግ አለባችሁ ማለት ነው። ዘን ይችን ክሌም ለማድረግ ግን ምን ያስፈልጋችኋል? በቅድሚያ ቬሪፋይ መሆን አለበት አካውንታችሁን ቬሪፋይ ለማድረግ ምን ያስፈልገናል የሚለውን እንገራችሁ። የመጀመሪያው የሚያስፈልገን ናሽናል አይዲ ወይም ፓስፖርት ወይም ደግሞ የምትኖሩበት የሆም አድራሻ ኢንተርናሽናል የሆነ መንጃ ፈቃድ ያስፈልጋል ማለት ነው። ስለዚህ እዚህ ቦታ ላይ እነኝህን በትክክል መሙላት ያስፈልገናል። ለመጀመሪያው ላይ ካንትሪ የምትኖሩበትን ሀገር ትሞላላችሁ። ላስት ኔም የአያታችሁን ስማችሁን፣ ከዛ ጾታችሁን፣ ከዛ እዚህ ጋር ምንድነው ናሽናል አይዲ ፓስፖርት ነው መንጃ ፈቃድ ነው ወይስ ሌላ ነው የሚለውን ትሞላላችሁ። እታች የናሽናል አይዲ የምትጠቀሙ ከሆነ የናሽናል አይዳችሁን ፋን ነምበር እሱን ትሞላላችሁ። ከታች ባለ 16 ዲጂቱን ማለት ነው። የፍሮንቱንና የባኩን ፎቶ አንስታችሁ እዛው ላይ ትለቁታላችሁ። ከዛ ከታች አይ አንደርስታንድ የሚለውን ትነካላችሁ ማለት ነው። ከዛ የፊት አሻራ የምትሰጡበት ቦታ ያመጣላችኋል። የፊት አሻራችሁን አሽንጉልቷ እንደምትላችሁ አድርጋችሁ ትሞላላችሁ።
ይህ ፐዝል ይመጣላችኋል። ይሄን ሂውማን መሆናችሁን ለማረጋገጥ ነው። ከዛ ራይት ካደረገ በኋላ ኮምፕሌት ካላችሁ በኋላ በ24 ሰዓት ውስጥ ኮምፕሌት አድርጎ ለእናንተ ይደርስላችኋል ማለት ነው። ዘንድ በ24 ሰዓት ውስጥ ያችን አንድ ኤምኢሲ ክሌም ታደርጋላችሁ ማለት ነው። ከዚህ በተረፈ ምንድን ነው የምንሰራው? ይህን ክሌም ካደረግን በኋላ ምንድን ነው የምንሰራው ካላችሁኝ፣ በየቀኑ ቸክ የምታደርጉት አለ። እሱን ቸክ ታደርጋላችሁ ማለት ነው። በየቀኑ ቸክ ታደርጋላችሁ። ወደ እናንተ የሚገባላችሁ ኤምኢሲ አለ ማለት ነው። ያን ቸክ ለማድረግ ግን እዚህ ጋር ምን አለ? ኢንሃንስ ሃፒነስ ፎር ኤ ቤተር ላይፍ የሚል አለ። እሱን ነገር ደግማችሁ እዛው ላይ ትጽፉታላችሁ። እሱን ከጻፋችሁት በኋላ ምን ይሰጣችኋል? ያችን ክሌም የምታደርጓ ትወስዳላችሁ ማለት ነው። እዚ ጋ ኦን ዴይሊ ቼክ ኢን የሚለውን ትነካላችሁ። ዘንድ ኮንፊርም ትሉታላችሁ። እዚ ጋ ፓስዋርዳችሁን እንድታስገቡ ቅድም መጀመሪያ ላይ ዋሌት ፓስዋርድ አስገቡ ያልኳችሁን መጀመሪያ ላይ ያስገባነውን ዋሌት ፓስወርድ እሱን እናስገባለን፣ መርሳት የለብንም። ከዛም በኋላ እሱን ካስገባልን በኋላ ክሌም ስንለው ወደ ዋሌታችን ይገባልናል ማለት ነው። ከዚህ በመቀጠል ዋናው እዚህ ላይ ዶላር ሊሰራበት የሚችለው ዋናው ነገር በኢንቫይቴሽን ነው። በኢንቫይቴሽን በአንድ ሰው ኢንቫይት 0.1 ኤምኢሲ ይሰጣል። ያ ማለት 10 ሰው ኢንቫይት ብታደርጉ 1 ኤምኢሲ ነው። 1 ኤምኢሲ ደግሞ ከ6 እስከ 7 ዶላር ድረስ ይደርሳል ማለት ነው። ስለዚህ ይህንን ነገር በትክክል ኢንቫይት እያደረግን የራሳችንን ኮድ እያስሞላል ኢንቫይቴሽን ኮድ ላይ ከአንድ ሰው 0.1 ኤምኢሲ ማግኘት እንችላለን ማለት ነው። እዚህ ጋር ፊት ለፊት ላይ ኤምኢሲ የምትለዋን ስትነኳት ቀጥታ ወደ ኢንቫይት የምታደርጉበት ቦታ ይወስዳችኋል። ይችኛዋን ኮድ ሁላችሁም ስታስሞሉ 0.1 ኤምኢሲ ይሰጣችኋል ማለት ነው። ስለዚህ ብዙዎች እየሰሩበት ያለው ነገር በኢንቫይቴሽን ነው። እዚህ ላይ ኢንቫይት ማድረግ አለባችሁ ማለት ነው። በኢንቫይት ማግኘት አለባችሁ። በየቀኑ የምታገኙትም ዴይሊ ቼክ የምትላለች እሷን ነገር። ከሱ በተጨማሪ ግን ዋናው ነገር ምንድነው? የኢንቫይቴሽን ነው ማለት ነው። ከዚህ በመቀጠል ይህን ያገኘነውን ነገር እንደነው ማውጣት የምንችለው የሚለውን ለማግኘት እዚህ ጋር ኤክስፕሎር የሚለውን ስትነኩት ከታች ዲፒ ስቶር የሚል አለ። እዚህ ጋር ትራንዛክሽን የሚለውን ነክተን እዛ ላይ መሸጥም ለሌሎች መሸጥም እንችላለን፣ መግዛትም እንችላለን። ስለዚህ የሰራነውን ኤምኢሲ የምንሸጠው እዚህ ላይ ነው ማለት ነው። እዚህ ላይ እንገባና ከባይናንስ አካውንታችን እያመጣን የዛን አድራሻ ወደ ባይናንስ መላክ እንችላለን። እዚህ ላይ እየሰራነው ነው። ካልሆነም ደግሞ እዚሁ ላይ መሸጥ እንችላለን ማለት ነው። የሚገዙ አሉ፣ እዚሁ ላይ እንሸጣለን ማለት ነው። ቀጣይ እንዴት ማውጣት እንችላለን የሚለውን እያወጣሁ አሳያችኋለሁ። በትክክል አድራሻውን እንዴት ማግኘት እንደምንችል፣ ከባይናንስ ላይ እንዴት ማምጣት እንደምንችል፣ ወይም ከኦኤክስ፣ ከባይቢት፣ ከባይናንስ ከመሳሰሉት የኮይን ትሬዲንግ ሲስተሞችን እናያለን። መልካም ጊዜ፣ አብረን እንስራ።